የዓለማችን በጣም ጨካኛና ጭራቋ ሴት እስቲ ስለሷ እናያለን። ሰላም ቤተሰቦች፣ ሰላም ነው? ሰላም ወንድሜ፣ ሁሉ ሰላም አለን። ዛሬ የምናነሳው ለጀርመን በሂትለር ጊዜ የነበረውን ነገር ነው የምናየው። አንድ ሴት አለች፣ ባሏ ኮማንደር ነበረ። እሷ ኤልሲ ኮክ ትባላለች፣ ወይንም ደግሞ ዘ ቡክል ወርልድ ዊች ይባላል። ማለት የማጎሪያው ጭራቅ ማለት ነች። የማጎሪያ እስር ቤት ውስጥ እዛ የኮማንደሩ ሚስት ነበረች እቺ ሴት። ፍጹም ምድር ላይ ከተፈጠሩ ሰዎች ሁሉ በጭካኔዋ ሚስተካከላት የለም። እስር ቤት ውስጥ ምን ታደርጋለች መሰለ? እዛው እሷን መኖሪያ ቤት ለማሰራት እስር ቤቱ አካባቢ ላይ ወይም ማጎሪያ አካባቢ ላይ ለማሰራት ከእስረኞች መካከል ነው እያስወጣች ስታሰራ የነበረው እንደ ቀን ሰራተኛ። የእሷን ቤት ሲሰሩ ብቻ 30 ሰዎች አካባቢ ሞተዋል። ከዛስ እስር ቤት ውስጥ ገባና እስረኞች መሃል የሆነ አጫጭር ነገሮች ትለብስና በጣም የተለየ ሽቶ እየተቀባች በእነሱ ማለት ታልፋለች። ዞሮ ሚያያት ካለ ይወጣና ይረሽናል። በሱ ብቻ አይደለም፣ የጭካኔዋ ጭካኔ ታቶ ምናምን ካለባቸው እሷ ልክ ስትገባ ከዚህ በላይ ምናምን ራቁት እንዲሆኑ ይደረጋል። እና ደስ የሚላት ታቶ የተነቀሰ እስረኛ ካለ ታስገድለውና ቆዳው ይገፈፍና በሰው ቆዳ የፎቶ ፍሬም ጠርዙ እሱን ታሰራ ነበር። የሴንጢ እንደዚህ መክተቻ አለ፣ እሱን በሰው ቆዳ ታቶ ማለት ነው። እሱን ሁሉ ታሰራ ነበር። ፍጹም ጨካኝ ሰው የነበረች ነች። ከዛ ሁለተኛ ዓለም ጦርነት ሲያልቅ ተይዛ እስር ቤት ቆረወሯት። በኋላ ያው አሜሪካኖቹ ስለነበሩ መልሳ እንድትወጣ ተደረገ። ከዛ ሙሉ የጀርመን ህዝብ አለ እሷ እንዴት ትወጣለች ምናም ብሎ መልሳ ጀርመኖቹ ይዟት እስር ቤት ትገባና እዛው ውስጥ ራሷን በመተኛበት አንሶላ ቀዳ በአንሶላ ታንቃ ሞተች። በጣም ያለማችን ወይም በ20ኛው ክፍለ ዘመን የእንደሱ አይነት ጨካኝ ሰው አልተፈጠረም። እናመሰግናለን።